ዘመኑ በደረሰ ጊዜ ኢየሱስ ክርስቶስ ከሴት ተወለደ። ለምን? ከሕግ እርግማን በታች ያለነውን እኛን ለመዋጀት ሰውን ላድን ብሎ ኢየሱስ ሰው ሆነ። የተወለደው እንደዚህ ሊያድነን ነው። የተወለደው ከሕግ እርግማን ነፃ ሊያወጣን ነው። የገላትያ ምዕራፍ 4 ላይ ከቁጥር 1 ጀምሮ እስከ 7 ድረስ ያለ የጌታ ቃል ክፍል ነው። አብረን ሁላችንም ያነበብነው ምንድነው የሚለው? ሕፃን እስከሆነ ድረስ ምንም ወራሽ ቢሆን፣ ሕፃን እስከሆነ ድረስ ሀብት ሁሉ የእሱ ቢሆን፣ በቤት ውስጥ ካለ ከሞግዚት በታች ነው የሚኖረው። ሕፃን ሆኖ ተወላጅ ሆኖ የቤት ልጅ ሆኖ ወራሽ ሆኖ ባለመብት ሆኖ ባለርስት ሆኖ ሕፃን እስከሆነ ድረስ በቤት ውስጥ ሲኖር ሲመላለስ ሲወጣ ሲገባ ከባሪያ በታች ነው የሚኖረው። ትክክለኛ ጳውሎስ የሚጠቀመው ቃል በቤት ውስጥ ካለ ከተሾመ ባሪያ በታች። ባለመብት ቢሆንም ባለርስት ቢሆንም ወራሽ ቢሆንም ጊዜው እስኪደርስ ድረስ በባሪያ ስር ይኖራል። እግዚአብሔር ልጁን ኢየሱስ ክርስቶስን ወደ ዓለም እስኪልከው ድረስ በሕግ ጥላ ስር ነበርን። ልጁ ልጅ ነው፣ በባሪያ መብት ስር ነው ያለው፣ በአስተዳዳሪ በታች ነው ያለው። ይህ እስከ መቼ ድረስ ነው? የሚቀጥለው ቁጥር 3 ምንድን ነው የሚለው? እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። ተገላግለናል፣ ነፃ ነን። አሁን ጳውሎስ እንደዚህ ይላል፣ እኛም ብንሆን ልክ በሕግ ውስጥ አይሁዳውያን በባርነት ተቀምጠው እንደነበረው እኛም ብንሆን ከዓለም የመጀመሪያ ወይንም መሰረታዊ ትምህርት ስር ነበርን። በባርነት በሞግዚት ጥላ ስር በባርነት ውስጥ ነበር፣ ተጠለን ነበር። እኛም ነፃ አውጪ ያስፈልገን ነበር። እኛም ታዳጊ ያስፈልገን ነበር። እኛም ከዚህ ባርነት ነፃ አውጥቶ ማቹር ወደ ማድረግ የአባቴን ርስት ወደምወርስበት ደረጃ የሚያመጣን ያስፈልገን ነበር። ልጁ ካልበሰለ ባለመብት ቢሆንም የመውረስ አቅምም እድልም አይሰጠውም። አይሁዳውያንና ግሪካውያን የልጁን ዕድሜ አይተው 18 አይሁዳዊ ደግሞ 19 ዓመት ሲሞላው ወራሽ ነው ይለዋል። ሮማዊ ዕድሜን አይቶ አይደለም የልጁ ማደግና አለማደግ ሳይሆን በአባቱ ነው የሚወሰነው። ልጁ ሽማግሌም ሆኖ አባትየው ካላመነበት ወራሽ ነህ ላይልህ ይችላል። ጳውሎስ እያቀረበ ያለው በሮም ጥላ ስር ስለሆኑ ሞሮፍ የሮማውያኑ ስለሆነ የሚታወቀው የሮማውያኑ ነው እያቀረበ ያለው። አይሁዳዊ እድገትን አይቶ ሮማዊ 40 ዓመት ሞልቶም አባትየው ካላመነ ናስቲ ሊልህ ይችላል። እንደ ቻይልድ ነው የሚቆጥረው ነው የሚለው ትክክለኛው። እንደ ቻይልድ የ40 ዓመት ሰውዬ እንደ ቻይልድ ነው የሚቆጥረው። አይ ብቁ አይደለም ካለ አባትየው በስያለው ብትል ሸይለ ሕጋቸው አይፈቅድም። ስለዚህ ጳውሎስ ምንድነው የሚለው? ቁጥር 5 ላይ ቁጥር 4 ላይ የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደው ልጁን ላከ። አሁን የመውረስ መብትን የሚፈቅደው የሚከለክለው አባት ነው። ስለዚህ አሁን ጳውሎስ እዚህ ጋር የሚያስቀምጠው ጊዜው ሲደርስ ኢየሱስ መጣ ሳይሆን እግዚአብሔር ልጅ ላከ ነው። አሁን የባርነቱ ሰዓት ይበቃል፣ የመውረሻ ጊዜ ደርሷል ያለው ልጅ አይደለም አባት ነው። ዘመኑ በደረሰ ጊዜ አባት አየና አይ በቃ ይውረስ አለ። ሰዓቱ ደርሷል፣ ባርነት ይበቃል። ከዚህ በኋላ ባለ ርስት ይሁንና የኔን ንብረት በሙሉ ላሸጋግርለት አለና ዘመኑ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ። ኢየሱስ የተወለደበት ዘመን ኢየሱስ ወደ ምድር የመጣበት ሰዓት፣ ያቺ ሰዓት እኛ አስበን ፕላን አድርገን አቅደን ያስቀመጥናት ሳይሆን ጳውሎስ በሚያስቀምጠው በእግዚአብሔር ታይም ቴብል መሰረት ዘመኑን እግዚአብሔር ከሰማይ አየና ዘመኑ ደረሰ አለ። እግዚአብሔር ኢየሱስ የሚመጣበት ዘመን ደረሰ ሲል ምድር ላይ ሮማውያን ገዢ የነበሩበት ወቅት ነው። ክብር ለእግዚአብሔር ይሁን። አሁን ኢየሱስ ክርስቶስ የተወለደ ቀን ወይንም ኢየሱስ የተወለደ ሰሞን ወይንም ኢየሱስ የተወለደበት ዘመን ላይ የነበሩ ሰዎች የእግዚአብሔር ታይም ቴብል ላይገባቸው ይችላል። ሄሮድስ አንደርስታንድ ላይ ያደረገው ይችላል። ፈሪሳውያን ሄሮድስ ነው እስቲ ከሕጋችሁ ሂዱና እስቲ አንብቡና እስቲ ንገሩኝ፣ ንጉሥ ተወለደ የሚባል ነገር ሰምቻለሁ፣ ይወለዳል እንዴ በዚህ ጊዜ ሲላቸው
ሄደው አይደል የሕግ መጽሐፍ ከፈቱ። አንቺ ይሁዳ ቤተልሔም ሆይ ከሌሎች ከተሞች ከእስራኤል ከተሞች ያነሽ አይደለሽም፣ የእስራኤል መስፍን ካንቺ ይወጣልና የሚል ጥቅስ አገኙ። አዎ 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 አሁን ሳይሆን አይቀርም ሄሮድስ አሉት። ከዛስ ኮከብ ቆጣሪዎች መጡ። ተወለደ ወይ ሲላቸው አዎ ንጉሥ ተወልዶ እሱን ልናይ መተናል አሉት። ሰባ ሰገል የእግዚአብሔር ታይም ቴብል ገና ክሊርሊ ያልገባቸው መጥተው ማድረግ ያለባቸው አድርገው ተመልሰው ሄዱ። ጳውሎስ እንደዚህ ይላል፣ የባርነቱ ዘመን አብቅቶ ልጅ የሚወርስበት ዘመን ሲደርስ እግዚአብሔር ከሴት የተወለደውን አንድ ልጁን ላከ። እግዚአብሔር ኢየሱስ ክርስቶስን ሲልከው አንድ ልጅ ተወለደ እንዲባል ሳይሆን የእኛን ባርነት ለመስበር ነው። አርነታችን የተረጋገጠው ኢየሱስ ክርስቶስ ወደ ምድር ሰው ሆኖ ሲመጣ ነው። በመለኮትነቱ ላይ ሰውነትን ለመጨመር ፈቃደኛ ሆነ ኢየሱስ። እርሱ እግዚአብሔር ወልድ ነው፣ ለዘላለም እግዚአብሔር ወልድ ነው። የመለኮትነቱን ክዶ አይደለም፣ እላዩ ላይ ሰውነትን ጨመረ አይደል? ኢየሱስ ባዶ ሆነ፣ ራሱን አዋረደ፣ የባሪያ መልክ ያዘ፣ በሰው ምሳሌ ተገኘ። ይሄ እኮ ጨምሮ ነው። ኢየሱስ በማንነቱ ባዶ ሆኖ አያውቅም፣ ሙሉ ነው። እግዚአብሔር ወልድ ነው። ባዶነትን ያወቀው ሰውነትን ሲጨምር ነው። መዋረድ የሚባል ነገር ያወቀው ሰውነት ሲጨምር ነው። እነዚህን ሁሉ ተቀብሎ ውስን በሆነ አካል ውስጥ ገብቶ ጌታ ኢየሱስ ክርስቶስ ከሴት ተወለደ። እኔ በጣም ለጳውሎስ ታማኝ መሆን እፈልጋለሁ። ዘመኑ በደረሰ ጊዜ ጌታ ኢየሱስ ከሴት ተወለደ። በጣም የሚገርማችሁ ከቤተሰቡ ተወለደ ለምን አላለም? የድንግልን መጸነስና መውለድ ጳውሎስ በዚህ ውስጥ ሜንሽን እያደረገው ነው። ኢየሱስ አባቱ እግዚአብሔር ነው። ከማርያም መወለዱን ጳውሎስ ሜንሽን፣ ድንግል ትጸንሳለች የሚለው ትንቢት መፈጸሙን ለማመልከት ከሴት ተወለደ ብቻ አለው አይደል እንዴ? ማርያምን በእናቷ ሆድ ውስጥ እኮ የገጣጠማት ኢየሱስ ቅድስት ናት፣ በእውነት ብጽሕት ናት፣ እጅግ የተወደደች፣ እጅግ የተባረከች፣ እጅግ የተከበረች፣ እግዚአብሔር ያከበራት ግን ፈጣሪዋ ነው። ፍጹም ሰው ብቻ ናት እኮ ማርያም። ጳውሎስ ይሄ ከ700 ዓመት በፊት የተተነበየ በነቢዩ ኢሳይያስ በኩል ኢሳይያስ 7 ኢሳይያስ 9 ላይ የተተነበየ ትንቢታው ተፈጸመ። እንዴት? ዘመኑ በደረሰ ጊዜ እግዚአብሔር አምላክ ልጁን ከሴት እንዲወለድ አደረገው። ዘመኑን የወሰነው ማን ነው? አባት። ጊዜ ቀጠረው ማን ነው? አባት። እግዚአብሔር የቀጠረው ጊዜ ፐርሺያውያን ዘመን ላይ አልወረደም፣ ግሪካውያኑ ዘመን ላይ አልወረደም፣ ሮማውያኑ ዘመን ላይ። በሮማውያን ዘመን ኢየሱስ እንዲወለድ ሲያደርግ በሮማውያን መንገድ እንዲሞት ሊያደርገው ነው። ሰውን ሰቅለው የሚገሉት ሮማውያን ናቸው። እነሱ እስራኤል አካባቢ መጥተው እስራኤልን ረግጠው ሲገዟት ሰቅለው ስለሚገሉ ዘሌዋውያን ላይ በእንጨት ላይ የሚሰቀል የተረገመ ነው የሚለው ትንቢት ከ1400 ዓመት በፊት የተተነበየ ትንቢት አለ። እንጨት ላይ የሚሰቀል የተረገመ ይሁን የሚል። እስራኤላዊ እንጨት ላይ አይሰቅልም። እግዚአብሔር ስቀል ካላለ መጥቶ አይሰቅሉም። እስራኤላዊ ሰውን የሚገለው በድንጋይ ወግሮ ነው። ኢየሱስ ደግሞ ተሰቅሎ ነው መሞት ያለበት። ስለዚህ እግዚአብሔር ሮማውያኑ በሚገዙበት ዘመን የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ምድር የሚመጣበት ዘመን ተገጣጠመ። አሁን ሄሮድስ ዝም ብሎ አገረ ገዢ ሆነ ሊመስለው ይችላል። በእግዚአብሔር ዘላለማዊ የማዳን እቅድ ውስጥ አስገብቶታል። ኃጢአተኞችን ሊያድን ኢየሱስ ወደ ዓለም መጣ። ሌላ ስብከት የለም። ኢየሱስ ተወለደ። አዎ ሴሌብሬት የምናደርግበት አንደኛው ምክንያታችን አያችሁ፣ የእግዚአብሔር ልብ አንብበን ነው ማመስገን ያለብን። እግዚአብሔር ነገሩን ያረገበትን ምክንያት አውቀን ነው ማመስገን ያለብን። ከዘላለም ፍርድ ወደ ዘላለም ጽድቅ ሊያሻግረኝ ኢየሱስን ላከው። ለዛ ነው ሁል ጊዜ ነግራቸዋለሁ፣ ወደፊትም ነግራቸዋለሁ። ኢየሱስ ሰው የሆነው በመስቀል ላይ ለመሞት ብቻ ነው። ኢንካርኔሽን ኢትስ ኦል አባውት ክሩሲፊክሽን። ኢየሱስ ለመስቀል ሞት ከመምጣቱ ውጪ ሌላ ምክንያት የለውም። ኢየሱስ ወደ ምድር የመጣው እኔን ከሕግ ርግማን ለመዋጀት ባሪያውን ልጅ ለማድረግ እግዚአብሔር ልጁን ሲልከው ሰው ለማዳን። በቃ ይሄ የእግዚአብሔር ሀርት ነው። የእግዚአብሔርን ሀርት ሚስ እንዳታረጉ። እውነትን አሁን ይሄውላችሁ፣ እኔ አሁን ስለኖርኩበት ነው እኮ የምነግራችሁ። አሁን እናንተም ስላላችሁበት ነው የምነግራችሁ። ኢትዮጵያ ውስጥ አይደለም የምንኖረው፣ መሬት አይደል ያለ ነው። ቶሎ አይለቅ። አሁን እኮ እየነገርኳችሁ አዎ እያላችሁኝ ግን ትዝ የሚላችሁ ገና ሲባል ሰው ትዝ የሚለው ምንድን ነው? የታቀፈ ልጅ የሚያምር
በልጅነቱ ምን ይመስል እንደነበር መጽሐፍ ቅዱስ አይነግረንም። የተሰቃየውን ነው የጻፈው። ተተለተለ ምናምን የሚል ዲቴል የተጻፈው እንትኑ ነው፣ ሰፈሪንጉ ነው። ኢየሱስ ሞር መጽሐፉ 70% አይደል? ዮሐንስ 70%፣ አይ ቲንክ ማርቆስ 40%፣ እነ ማቴዎስ እነ ሉቃስ ደግሞ 35% ነው የሰጡት። ሰፈሪንግ ዋን ዊኳን ነው የሰጡት። ዋን ዊኳን ሞር ዲቴል። ጀርባው ተተለተለ፣ ፊቱ ቆሰለ፣ ሲያዩት አያውቁትም። ጭንቅላቱ የሾህ አክሊል ነበረው፣ እጁ ተቸንክሮ ነበር፣ ጎኑን ወጉት ምናምን። ሲወለድስ ተወለደ፣ ሰገዱለት ነው። ከዛ አለፈ በቃ ታሪኩ። ልጄን ከግብፅ ጠራሁት ነው የሚለው። ቀጥሎ አደገ ልጁ ራሱ። እኛስ እናትና ልጁ ጋር በጣም አባትና ልጁ ጋር ቆዩ። ሳልቬሽን ያለው እሱ ጋር ነው። በደንብ አሜን በሏ። መጽሐፉ የሚቆይበት ላይ ቆዩ። መጽሐፍ ቅዱስ ጋር ሁኑ። እናንተ ሰምታችኋል። እኔ አሁን ምንም ነገር ልላችሁ እየሞከርኩ አይደለም፣ እናንተ እየተረጎማችሁት ነው የምትስቁት እንጂ ነው ምንም ልላችሁ እየሞከርኩ። እውነቴን እኮ ነው በእውነት እኔ ምንም ልላችሁ አይደለም። መጽሐፍ ቅዱስ አሁን መጽሐፍ ቅዱስ መስቀሉ ጋር ይቆያል። ቆዩ፣ እሱ ጋር ሲቃዩ ጋር ይቆያል። ቆዩ። ቤዛነት ይኸው ጳውሎስ እንዲሁት ተወለደ አለን። አመስግነን ተወለደ ብለን ሳንጨርስ የተወለደው ከሕግ እርግማን ሊዋጀን ነው ብሎ መስቀል ጋር ወሰደ። ወዲያው ተወለደ ብለን እልል ልንል ስንል ሊዋጀን መስቀል ላይ ሊሞት ነው አለ። ነፃ ወጥተናል። በጌታ ነን፣ ነፃ ወጥተናል። የሕግ እርግማን እላያችን ላይ የለም። የልጅነት መብት አለን። ልጅ ከሆንክ ወራሽ ነህ። ርስታችን ይሄ ነው። ስለዚህ ሰማይ እንኳን ጨለማ ጥላ የለም። ጎንም ውስጥ የሚበራለ እንዲቆመ በዚህ በኩል የለህም። እዚህም ውስጥም ውጭም ኢየሱስ አለ። ንስሐ ገባም ሰማይ የወደቀ አካል ይዛ አትሄድ። ኃጢአት የለ ሰማይ። ኃጢአት እኮ አትሰራም አይደለም፣ የለም ኃጢአት ሰማይ። ናፍቀኛል። ኢየሱስ ሰው የሆነው ኢየሱስ የተወለደው እኛን እዛ ውስጥ ለመቀላቀል ነው። ሌላ ፕሮግራም የለውም። በእውነት ክርስትና እንደዚህ ብቻ ከሆነ ከስረናል። ክርስትና እንዴት ተሰብስበን አዳራሹ ዘምረን ይሄ ከሆነ ከስረናል። ጳውሎስ እኮ እንደዚህ አለ፣ ያ ከሌለና ያንን ተስፋ ካላረግን አለ በሰማይ ያለውን የኢየሱስን መመለስ የእኛን መሄድ የመስቀል ሞቱን ዳግም ምጽአቱን ተስፋ ካላረግን ለምድር ብቻ ከሆነ ተስፋ ያረግነው በምድር ላይ ካሉ ሰዎች ሁሉ እንደኛ ምስኪን የለም አለ። ምስኪን እንደኛ የሚያሳዝን ሰው የለም። ከሰማዩም ከምድሩ ማጡ ተብለን አሁንስ መሬት ላይ ነው ያለነው። ሰማይ ቤታችን እርግጥ ነው። የተወለደው እንደዚህ ሊያድነን ነው። የተወለደው ከሕግ እርግማን ነፃ ሊያወጣን ነው። በመላእክት አለቃ ድምፅ ከሰማይ እያስገመገመ የሰማይ መሰረት እየተናደ መሬት ውልቅልቅ እያለች ኢየሱስ ይመጣል። the whole universe ነው የሚነቃነቀው ኢየሱስ ይመጣል። የተወለደው ሊቤዠን ነው፣ ሌላ የለውም። በእውነት ነው የምላችሁ። ጮክ በሉና ኢየሱስ ይመለሳል በሉ። ኢየሱስ ይመለሳል። በቃ የጳውሎስ ትምህርት ይሄ ነው። ተቤዥቶናል። አዎ። ከዛስ ይሉታል ተቤዠን። አዎ። ዋው! ምንድነው ዴስቲኒያችን? ወራሽ የማ የእግዚአብሔር። አይ ገላትያ አንድ ቀን የሮም መንግስትን ገልብጠው የሆነ ነገርማ ታሪክ ይፈጠራል ብለው ሲጠብቁ አሬ እግዚአብሔር ወራሽ ናችሁ ብሎ ወደ ሰማይ ላካቸው። ርስታችሁ እዛ ነው። ማን ያዘጋጀው? እግዚአብሔር። የሚወረሰውስ ራሱ እግዚአብሔር ነው። የእግዚአብሔር ወራሽ። እንደዚህ አይነት ህዝብ በምድር ፊት ላይ እኛ ብቻ ነን። ክርስቲያን ብቻ ነው የእግዚአብሔር ወራሽ። ማንም ከመሬት ብድግ ብሎ አየር ላይ ተንሳፎ አያውቅ። እንደዚህ አይነት ነገር የለም። ያመነ ብቻ ነው እንደዚህ የሚሆነው። በክርስቶስ ኢየሱስ የቤዛነት ሥራ ውስጥ ያለፈ ሰው ብቻ ነው የሚሆነው። የእግዚአብሔር ወራሾች ነን።